ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? እግዚአብሔር ይመስገን እኔ ፍጹም ሰላም ነኝ። የእናንተም ሰላም በያላችሁበት ይበዛልኝ ዘንድ መልካም ምኞቴ ነው። እንደተለመደው ማለት ነው አዩ ነኝ። እንግዲህ አዲስ ከሆናችሁ ለዩቲዩብ ቻናሌ ሰብስክራይብ በማድረግ የዩቲዩብ ቻናል ቤተሰቦች እንድትሆኑ በትህትና እጠይቃለሁ። ለነባሮች ደግሞ ስለምታበረታቱኝ ሁሌ አይዞሽ በርቺ ስለምትሉኝ እግዚአብሔር ያክብርልኝ፣ ምስጋና ከልብ ነው። ከአሁን በፊት ያው ወደ 3 ወር እንደዛ አካባቢ የሚሆን ቪዲዮ ስለ እንጀራ አሰራር ሰርቻለሁ። ከፍርኖ ዱቄት ስለሚዘጋጀው እንጀራ ማለት ነው። ኦልሬዲ ከ1 አመት በፊት ማለት ይቻላል። ሰብስክራይበሮች ትንሽ በነበሩበት ሰዓት እና አሁን ደግሞ በተለያየ መንገድ ብዙ ጥያቄ እየቀረበልኝ ስለሆነ ለምን አዲስ ቪዲዮ አልሰራም ብዬ ከፍርኖ ዱቄት የተዘጋጀ ይሄው እንደምትመለከቱት ቆንጆና ምርጥ የሆነ እንጀራ ይዤላችሁ መጥቻለሁ። እስከነሙሉ አሰራሩ ጥያቄዎቻችሁን እመልሳለሁ። ጥያቄ ከመጠየቃችሁ በፊት እናንተ ሙሉ ቪዲዮውን ጊዜያችሁ ወስዳችሁ እንድትመለከቱት ስል በትህትና እጠይቃለሁ። እርሾ ከሌለን መጀመሪያ እርሾ እናዘጋጃለን። እርሾ ለማዘጋጀት ለሰስ ያለ ውሃና የዳቦ እርሾ ወይም ደግሞ ካሜራ ይስት የሚባለው ማለት ነው። እሱን ተጠቅሜያለሁ እንደዚህ እንደምትመለከቱት። ከዛ ያልታመሰ ዱቄት ነፍቼ እንደዚህ ውሃ የዳቦ እርሾና ዱቄት አድርጌ በዚህ መልኩ ወጥጥ አድርገዋለሁ። እንደምትመለከቱት በቀጭኑ ነው የምበጠብጠው። ኦልሬዲ ለእንጀራ ከምናቦካው ሊጥ በቀጠነ መንገድ ማለት ነው። በዚህ መልኩ እንደዚህ ብጥብጥ እናደርገዋለን። ቅጥነቱ እንደምትመለከቱት ነው፣ ቀጭን ነው። እንጀራውን ለመጋገር ጠቅላላ ሙሉ እንጀራውን ለመጋገር የወሰደብኝ ወደ 15 ሰዓት አካባቢ ነው። ምክንያቱም አሁን በጣም ኃይለኛ ሙቀት ስላለ እና በዚህ መልኩ እርሾውን ካዘጋጀሁ በኋላ ለ4 ወር ለ5 ሰዓት አካባቢ እናቆየሁትኝ። እርሾአችን ከቦካልን በኋላ ዱቄታችንን እንደዚህ በብረት ድስት በደንብ አድርገን በመካከለኛ የእሳት መጠን ከ20 እስከ 25 ደቂቃ በደንብ አድርገን እናምሰዋለን፣ እንዳይጠጥርብን ያለማቋረጥ ማለት ነው። እርሾአችን እንደምትመለከቱት በዚህ መልኩ ቦክቶ አጥሏል። ከላይ ጥላዩን ሙሉ በሙሉ የካሜራውን ጣዕም ይዞት ስለሚሄድ ጥላዩን እንደፈዋለን። እንደዚህ ከስር የቀረውን ፓርት ደግሞ አማስለን ለእርሾነት እንጠቀመዋለን ማለት ነው። ማወካበት እቃ ላይ ቀዝቃዛ ውሃ አድርጌያለሁኝ። ከዛ ጨው ጨምራለሁ። ቀጥዬ ደግሞ ያዘጋጀሁትን እርሾ በዚህ መልኩ ጨምራለሁ። በነገራችን ላይ ያው የሞቀ ውሃ አይደለም የምጠቀመው፣ ኦልሬዲ ዝም ብዬ ቧንቧ ውሃ እየቀዳሁ ነው የማወካው ማለት ነው። በዚህ መልኩ አንድ ጋር ብጥብጥ አድርገዋለሁ በደንብ። እንደዚህ በደንብ ብጥብጥ እናድርገዋለን። እርሾ ውሃውና ጨው እንዲዋሃድልን። ከዛ ያመስነውን ዱቄት እንነፋዋለን። በቀጣይ የጠጠረ ወይም ሌላ ነገር ሊኖረው ስለሚችል የግድ መንፋት አለብን። በዚህ መልኩ ዱቄታችንን በደንብ እንነፋለን። ስንነፋው ከላይ እንደምትመለከቱት የጠጠረ ዱቄት አለው። ያው ሙቀት ሲነካው ዱቄቱ ስለሚድበለበል ማለት ነው። ይህንን ከላይ የጠጠረውን በእጃችን አሸት አሸት እናደርገዋለን። የሚፈለካከሰው ስለሚነፋልን ዱቄታችን ነፍተን ከጨረስን በኋላ ያው ቀስ እያልን እንለውሰዋለን። እንደዚህ ዱቄቱንና ውሃውን ማለት ነው ከእርሾ ጋር አንድ ጋር። እኔ በመጀመሪያ አላሽም። ኦልሬዲ መካከለኛ ውፍረት ሲኖረው በእጄ ነው የምመታው። እስከዛ ግን ዝም ብዬ ነው የምበጠብጠው በዚህ መልኩ። ዱቄቱ እስከሚበርድ አልጠብቅም። ወዳውኑ ልክ አምሼ እንደጨረስኩኝ ነፍቼ ነው የማወካው። በቀዝቃዛ ውሃ ስለምጠቀም ዱቄቱ ሲታመስ ኦልሬዲ እንደ አብሲትም እንደ ሞቀ ውሃም ስለሚያገለግል የሞቀ ውሃ መጠቀም አይጠበቅብንም ማለት ነው። አብሲትም እንደዚሁ። በዚህ መልኩ በደንብ አድርገን እናዋህደዋለን።
እኔ በርከት አድርጌ ነው ያዘጋጀሁት። ምክንያቱም አንድ ጊዜ ስጋግር ቀንሼ ፍሪጅ ውስጥ ስለማስቀምጥ ለዛ ነው። ለአንዴ ለምጠቀመው ብቻ አይደለም እንትን ምለው ማዘጋጀው። ቀንስና ሳበቃ ፍሪጅ ውስጥ አስቀምጣለሁ። ኦሬዲ ይሄው ፍረት ካለ እንደዚህ እስከሚሆን ድረስ ከለወስኩትኝ በኋላ በእጄ በደንብ አድርጌ መተዋለሁ። በዚህ መልኩ እንደምታዩት የተከረጠረጠው እስከሚጠፋ ድረስ ማለት ነው። መሬት ላይ አድርጋችሁ ቢሆን ይቀላችኋል። እንደዚህ በደንብ እንመታዋለን። በደንብ ከመታነው በኋላ ያው የማቀጥንበት እቃ ውስጥ አድርጌዋለሁ። ሊጡን ወስጄ ያወካውበት እቃ ትንሽ ስለሆነ እንደዚህ በዚህ መልኩ ውሃ እየጨመርኩኝ ለሚጋገር እስከሚበቃው ድረስ አቀጥነዋለሁ ማለት ነው። በነገራችን ላይ እንደዚህ በወፍራሙ በእጃችን ስንመታ ከ10 እስከ 15 ደቂቃ ያክል ብንመታው እንጀራው ወዛማና የሚያምር ቆንጆ ይሆንልናል። እንደዚህ ውሃ እየጨመርኩኝ ልክ ለሚጋገር እስከሚሆን ድረስ ካሸው በኋላ በዚህ መልኩ አቀጥነዋለሁ በደንብ አድርጌ። በጣም ቀላል ነው። ያው በነገራችን ላይ በስደት ሆነን በተለያየ አጋጣሚ ከውልደታችን እስከ ድግታችን ስንመገበው የኖርነው እንጀራ ያው ይናፍቀናል በተለያየ አጋጣሚና ለዛ ነው ይሄንን አጋጣሚውን የማታገኙ ሰዎች በዚህ መንገድ እንድትሰሩት ስለምፈልግ ነው ቪዲዮ ሰራሁትኝ። እንዲሁም ደግሞ ምጣድ ማግኘት ለሚቸግራችሁ የጤፍ ዱቄት ማግኘት ለሚቸግራችሁ በዚህ መልኩ እንድታዘጋጁ ነው ይሄን ቪዲዮ የሰራሁትኝ። እንጀራ እንዲበላሽብን ከሚያደርጉት ነገሮች አንደኛው እርሾ በስነ ስርዓት አለማዘጋጀት ነው። ሁለተኛው ደግሞ በደንብ አለማመስና በሞቀ ውሃ ካቦካ ነው ደግሞ እንደዚሁ ይበላሻል ማለት ነው። በደንብ ካመስነው እርሾ በደንብ ካዘጋጀን ከዛ በቀዝቃዛ ውሃ በደንብ ሽታ አድርገን ካቦካ ነው በእርግጠኝነት ቆንጆ እንጀራ ይሆንልናል። አሁን እንደዚህ በቃ ኦሬዲ በደንብ አቅጥኛለሁ። ይሄ አሁን ለሚጋገር የሚሆን እንጀራ ነው የሆነልኝ። በደንብ ቀጥኗል። ስጋግር ኩፍ ብሎ ስጋግር ምንም አያስጨምረኝም። እንዳጋጣሚ ከወፈረብን ያው ውሃ ጠብ አድርገን ማስተካከል እንችላለን። ስንጋግር ችግር የለውም። አሁን ከ7 ሰዓት በኋላ እንደምትመለከቱት በደንብ ቦክቶ ከላይ ጥቁር ብሏል። ምንም የማጠለው ነገር አይኖረኝም። እለውሰዋለሁ ዝም ብዬ እንደዚህ 7 ሰዓት ያው ሙቀት ስለሆነ ነው። በብርድ ሰዓት 10 ምናምን ሰዓት ሊወስድብን ይችላል እስከሚቦካ። ኦሬዲ አሁን ምንም አላስጨመረኝም። ያው ሳው ከእንዳቀጠንኩትኝ ነው መለወስ ብቻ ነው። አሁን እሳት በጣም ይፈልጋል። ሌላኛው እንጀራ ስንጋግር ይሄ የጋዙ ትልቁ ፓርት ነው። መካከለኛው ጋዝ ላይ ነው የምጋግረው እኔ እሳቱን እስከ መጨረሻው ድረስ ለቅቄ ማለት ነው። መጥበሻዋ ትንሽ ናት እንደምትመለከቱት፣ ግን እንጀራው ሲጋገር እሳት በደንብ ይፈልጋል። ምጣዱ በደንብ መስማት እንዳለበት ማለት ነው። ከዛ መጥበሻ እንትን ለማለት ለማሰስ የምጠቀመው የተፈጨጨው እንደዚህ ነሰንስና ቀጥዬ ደግሞ የወይራ ዘይት እጨምራለሁ። የማግ ጨርቅ ካላችሁ በዛ ማሰስ ይቻላል። ንጹህ የማግ ጨርቅ ማለት ነው። እኔ በሶፍት ነው የማሰሰው። እንደዚህ በደንብ አድርጌ ግድግዳውን ሁሉ ሳይቀር ሁሉ አድርገዋለሁ። አንድ ጊዜ ለመጀመሪያ ጊዜ በዚህ መልኩ ካሰስን እንጀራው ሙሉ በሙሉ ጋግረን እስከምንጨርስ ድረስ ማሰስ አይጠበቅብንም ማለት ነው። ጨውን ከደፋሁኝ በኋላ በንጹህ ሶፍት እንደገና ድጋሚ በደንብ አድርጌ ወለውላለሁ። በቃ የመጀመሪያ ነው። በዚህ መልኩ አንድ ጊዜ ካሰስኩኝ ድጋሚ ምንም አላደርግም። እንዳጋጣሚ እንትን ካለው ቆሻሻ ነገር ካየሁኝ በሶፍት ጠረግ ነው የማደርገው። የመጀመሪያ እንጀራው ትንሽ አይኑ ደለም ሊል ይችላል፣ ምክንያቱም በዘይት ስለታሰሰ ማለት ነው።
እንዳጋጣሚ ግጣማችሁ ውሃ የሚያንጠባጥብ ከሆነ በንጹህ ፎጣ መጠቅለል ትችላላችሁ። የመጀመሪያ እንጀራ እንደዚህ ደለም ያለ ነው፣ ምክንያቱም እንደነገርኳችሁ በዘይት ስለታሰሰ። ከዚህ በኋላ ማሰስም አለማሰስም መብታችን ነው፣ አይዝም። እንደዚህ መጠጥ እያደረግን እንከድነዋለን። የሁለተኛው ከመጀመሪያ የተሻለ ነው እያለ እየተስተካከለ ይሄዳል ማለት ነው ምጣዱ። ዱቄትን በተመለከተ ማንኛውንም አይነት ነጭ ዱቄት መጠቀም ይቻላል። እኔ የተጠቀምኩትኝ ደረጃ 2 ነው። ለማመስ ትንሽ ስለማያደክመኝ ደረጃ 2 የፍርኖ ዱቄት 10 ኪሎ የሚሸጠውን እሱን ነው የተጠቀምኩትኝ። እንደዚህ አድርገን ቆንጆ እንጀራ መጋገር እንችላለን። ምጣዱም አያስቸግረንም፣ አይዝም። እንጀራውም ደግሞ እያማረና እየተስተካከለ ይሄዳል ማለት ነው። ፎጣ ንጹህ ፎጣ እንዘረጋና ስናበቃ እያስተነፈስን እናነባብረዋለን። ስንጋግር ደግሞ ያው ቶሎ ቶሎ ነው የምናወጣው፣ አይቆይም፣ ቶሎ ቶሎ ይበስላል። እሳቱ በጣም ሀይ ስለሆነ የመጀመሪያው እንጀራ እንደዚህ ደለም ያለ ነው እንደምትመለከቱት። ሁለተኛው ከአንደኛው የተሻለ እንደዚህ እያለ እየተስተካከለ ይሄዳል በራሱ ጊዜ። እንደዚህ ፎጣችን ላይ እያስተነፈስን የቀዘቀዘውን እንጀራ እየወሰድን እናነባብረዋለን። እንደዚህ የሚያምር እንጀራ ጋግሬያለሁኝ። እንግዲህ ማስተያየት ካላችሁ እጠብቃለሁ፣ አነባለሁኝ። በዚህ መልኩ እንግዲህ ያለ ጤፍ ያለ ምጣድ ከፍርኖ ዱቄት እንደገና ደግሞ በመጥበሻ በየትኛውም ሀገር ሆነን አዘጋጅተን መጠቀም እንችላለን ማለት ነው። እንጀራው በነገራችን ላይ መልኩ ብቻ ሳይሆን ጣዕሙም በጣም ቆንጆ ነው። ምክንያቱም እርሾ በስርዓት ስላዘጋጀሁኝ ማለት ነው። አሁን ከጋገርኩት ሊጥ ላይ እርሾ ቀንሼ ለሌላ ጊዜ አዘጋጅቻለሁ። ምክንያቱም በየጊዜው ማዘጋጀት ስለሌለብኝ ማለት ነው። ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። አመሰግናለሁ።